Hi guys, welcome to my Asnit YouTube channel. በእናታችሁ ጀጅ እንዳታረጉኝ ጆሮዬ ላይ ያረኩትኝ ከተበሳው አንድ አመቴ ነውና ስቲል ፔንፉል እና በካሜሜል ሻይ ይድናል ብለውኝ ይሄው በጥጥ አርጌ ነው። Anywho, hi guys, welcome. እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ይሄ የአስኒት ዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። እንዴት ነው ጸጉሬን ወደዳችሁት? እና ያን መስዬ በጣም ጸጉሬ ያጥሯልና አዲስ ዊግ ተሰርቼ ከኢትዮጵያ ነው የመጣሁትኝ። ነፃነት ጸጉር ቤት ቦሌ ደንበል ህንጻ ፊት ለፊት ጋዝ ስቴሽን ወደዛ ገባ ብላችኋል። ቆንጆ አድርገው ይሰራሉ። ኤኒሁ ዛሬም ምንድነው ይዤላችሁ የመጣሁትኝ? ሰሞኑን በጣም ጠፍቻለሁ። ኤኒዌይ በጣም ጠፍቻለሁና ግን ቶሎ ይሄንን ሳላወራ እንዳያልፈኝ ብዬ ነው። በእግረኛው ሚዲያ የተፈጠረውና እግረኛው ሚዲያ ራሱ ተያዛሉ። ምን አድርጎ ነው? እኔ እግረኛ ሚዲያውን በጣም ነበር የምወደው። ይሄን ሰውን ሲያፋጥጥ እዝጌው የሚጠይቀው ክሮስ የሆኑ ጥያቄዎች ምናምን እና ያልወደድኩትና ትንሽ ያስቀየመኝ ነገር ቢኖር እነ ሰራዊት ፍቅሬ ጋር ያለውን ላይክ እነ ሰራዊት ፍቅሬ ከእናንተ ጋር መቀመጥ መጻደቅ ነው። ሆሊውድ ኦኬ። እኔ ሆሊውድ የሚባሉ አሁን ሰው እኔ ድሪም ሲያረጉ ሆሊውድ ሄደን አልፎልን የሚሉ ልጆች ተጠንቀቁ። ሆሊውድ አሁን ሆሊዊርድ ሆኗል። በጣም ስንት የሚገርሙ ታላላቅ አክተሮች፣ ታላላቅ ሰዎች በጣም ብዙ የሰሩ ወይም ደግሞ ሊሰሩ ከልጅነታቸው ጀምሮ እዛ የተያዙ ህፃናቶች አሁን የት ላይ እንደደረሱ ብታያቸው በኢየሱስ ስም እንዲህ አማትባችሁ አይደለም ሆሊውድ ልትወስዷቸው በጌታ በኢየሱስ ስም ብላችሁ ቤታችሁን እንኳን አታውጧቸው። እና ሆሊውድ ቢግ ዲል ሆኖ የሚታያችሁ አርቲስቶች ራሳችሁን ጠብቁ፣ ጀስት ጠብቁ። ኦኬ። እና እግረኛው ሚዲያ እነ ሰራዊት ፍቅሬን ሲያቀርብ ሃው ሂ ሶ ብለስድ ከነሱ ጋር በመሆኑ መታደሉ መባረኩ ምናምን ያለው ነገር በጣም አናዶኛል። ለመሰላችሁ እኔ እግረኛው ሚዲያን እወደዋለሁ፣ ልጁን እወደዋለሁ ሲጠይቅ ምናምን። እዚህ ፕሮግራም ላይ ግን ያደረጋቸው ነገሮች ሶ ሮንግ። ኦኬ። እነዚህ ሙቪ አክተሮች ኦኬ እንደ ስራ ነው የሚያዩት፣ ይሰራሉ፣ ይከፈላቸዋል፣ ይኖራሉ ልክ እንደ ማንኛውም። እኔ አሁን በጣም አም ሶ ኦልድ አሮጊት በሉኝ እሺ። በአሁኑ ሰዓት እኔ አሁን ህይወት በጣም ተምረን ያደግነው በጣም ሲነገረን የነበረው ሙቪ ስታሮች እና እኔ አሁን ሙቪ ስታር ይሄ አክት የሚያረግ ሰውና ሰራተኛ የቤት ሰራተኛ ብታቀርቡልኝ የቤት ሰራተኛዋ ለኔ ሞር ቫልዩ አላት። ኦኬ። ከዛ ስናነጻጽር ኦኬ ሙቪ አክተሯ ምንድነው ያረገችው? ላይክ ዊርድ የሌላ ሰው ቢሄቪየር የሌላ ሰው ገጸ ባህሪ ስለተጫወተች ለኔ ቫልዩ ምንድነው የሚሰጠኝ? ኦኬ አርት ነው ይባላል። ኦኬ አርት ሆነ አልሆነ አይ ዶንት ኬር። ለኔ ቫልዩ ሳስብ ሰራተኛስ ከሰራተኛና ከዛ ስታመዛዙን ሰራተኛ ልብሳችሁን አጥባ፣ ምግብ አብስላ፣ የልጃችሁን ቅዘን ጠርጋ፣ ቤቱን አጽድታ፣ ምግብ ሰርታ፣ አንዴ አስቡት የሰራተኛን ስራ ማለት ነው። ዘበኛ ከዘበኛና ከአክተር ዘበኛ መርጣለሁ። ዘበኛ ቤታችሁን ሙሉ ለሊት ጠብቆ ሌባ ቢመጣ እሱ ሊሞት ማለት ነው። መከበር ያለበት ሰውና ምንም ኦኬ ለኢንተርቴይንመንት የምንለውን ለምንድን ነው ቦታ የምንሰጠው? አይ ቲንክ በጣም ብሬንዎሽ ተደርገናል። ሙቪ ሆሊዊርድ በጣም ጭንቅላታችንን ኮንትሮል አድርጎን ከሪያሊቲው ርቀናል። ኦኬ። ስለዚህ እግረኛው ሚዲያ ያደረገው ነገር ትክክል አይደለም። ሰራዊት ፍቅሬን ስላገኘ ላይክ እንደተባረከ ስለ ሰራዊት ፍቅሬ ዲፕ ዳውን ጀንወን ታሪኩን የሚያደርጋቸውን ያደረገውን ነገር ቢያቅ
እግረኛው ሚዲያ ዛሬ እንደዚህ ብሎ አይከበውም ነበረ። እሱን ጊዜ ያወጣዋል። ከዚህ የባሰ አሁን ምንድነው የሚባለው ይሄ መኪና ምናምን ነው። ከዛ የበለጠ ጉድ ቢሰማ እግረኛው ሚዲያ እንደዚህ አያሽቃብጥም። ኦኬ እግረኛው ሚዲያ መታሰሩ ገርሞኛል። ዋይ አይ ሃቭ ኖ አይዲያ። እኔ ከህግ ጋር አልደራደርም፣ ግን አይ ዶንት ኖ ዋይ ወደ እስር ቤት እንደሄደ እግዜር ነው የሚያውቀው። ሁለተኛ አሁን እነዚህ ከቀረቡት እንዳለ አክተሮች እኔ ያልተዋጠልኝ የማን እንደሆነ ታውቃላችሁ? የማን ነው ስሙ? ኦይ ሰይድ፣ ይሄ ወንድም ካለብ፣ የወንድም ካለብ ነገር አንዳንዴ በቃ ኢንስቲንክት የውስጣችሁ ነገር አለ። የሆነ ሰውን ስታዩ ይሄ ወንጀለኛ ነው፣ ይሄኛ ውስጥ የምናውቀው ይሄ የሆነ ሰውን ለመጀመሪያ ጊዜ ስታዩ ሂዝ ናስቲ ኦር የሆነ ጀጅ የምታደርጉት ነገር አለ አይደለ? ወንድም ካለምን እዚህ ፕሮግራም ላይ ሳየው መታሰሩን ምናምን ሳስብ ለእኔ ገና ለውስጤ አልተቀበለውም። ሂዝ እኔ የሚመስለኝ ይሄ ኢነሰንት የሚያረጋችሁ እንደማን እንደማየው ታውቃላችሁ? እንደ መቅዶኒያ ልጅ የመቅዶኒያ ቢንያምንና ካሊድ ልጅን ካሊድ አይደለ ወንድም ካሊድ የሚባሉት ለእኔ የምሰጣቸው ቫሊዩ አንድ አይነት ነው። እና የወንድም ካሊድ እዛ መሰብሰቡና እዛ መግባቱ አይ ፊል ሶሪ። አይ ሆፕ አላህ ሰላም ያውጣው። አይ ሆፕ እንደው በሌለበት እኔ አሁን ውስጤ ኢንስቲንክቴን በጣም ይሄ ኮመን የሆነ ውስጣቸው የምትሉት ነገር የለም እሱ ላይ የለበትም። ጥሩ ሰው እንደሆነ ነው ስቲል ቫይቤ ውስጤ የሚነግረኝ ጥሩ እንደሆነ ነው። እኔም ማላቀው እኔ ተሳስቼ በውስጤ ደግሞ በእኔ እምነት ተሳስቼ ከሆነ ትክክለኛ ዶክሜንት ካላየው ወንድም ካለምን አላምንም። አይ ሆፕ ሂዝ ጉድ። እኔ ወንድም ካለምንና እንትናን ማየው ቢንያምን የመቅዶኒያን አንድ አይነት ቫይብ አድርጌ ስለማምን ማለት ስለማያቸው። በተረፈ ሰራዊት ፍቅሬ ጊዜ ያወጣዋል። እግዜር ከሱ ጋር ይሁን። ሌላ ምለው ነገር የለም። ሰለሞን አይ ዶንት ኖ እሱንም እንደዛው ጀጅ አላረግም። ግን እኔ ገና ለገና ሙቪ ስለሰሩ ገና አም ቱ ኦልድ ሙቪ ሰራ አይ ዶንት ኬር። የሰው ነው ሁሌ ገጸ ባህሪ የሰውን ሲሰሩ ነው የሚኖሩት አይደለም? ምንድነው ቢግ ዴል? ላይፍ ራሱ ህይወታችን ራሱ ስንት ጉድ አለው አይደለም? በድራማ ለማየት ድራማ ማያስፈልግም በአሁኑ ሰዓት፣ ሙቪ ማያስፈልግም በአሁኑ ሰዓት። በየሶሻል ሚዲያ አሉ ራሱን የቻለ ሙቪ የሆነ ላይፍ ሪል ላይፍ ስላለ ማለት ነው። እና እኔ እዛ ደረጃ ላይ ነኝ ያለሁትኝ። ኤኒሁ ሰራተኛችሁን አክብሩ፣ ዘበኛችሁን አክብሩ፣ ልብሳችሁን ምግባችሁን የሚሰራ ሰው አክብሩ። ትክክለኛ የመንግስት ቢሮ ገብቶ ደግሞ 24 ሰዓት እንደው ሰርቪስ የሚሰጡትን አክብሩ እንጂ ይሄ ሆሊ ዌርድ የሆነ ነገር የሰውን ካራክተር የራሳችሁ አልበቃ ብሏቸው የሰውን ካራክተር ኦኬ። እኔ እዛኛው ፓርት ላይ አይደለሁም ኤኒሞር። አይ ዶንት ኬር አባውት ሙቪ ኦፍ ዲስ ሺቲ ላይፍ ሪል ላይፍ ስለበዛ ማለት ነው። እና እግረኛ ሚዲያ በጣም ነው የሚገርመው። አይ ሆፕ ይፈቱታል። በጣም ነው የምወደው። መታሰሩ አናዶኛል። አይ ሆፕ በሰላም በተፈታ እና ይሄ ነው ልላችሁ የመጣሁት። ይሄ ያስኒ ዩቲዩብ ቻናል ነው። ጆሬ እንዲድን ጸልዩልኝ። ኢትስ ኦኬ ባንጸልዩ መዳኑ አይቀርም በጊዜው። መልካም ቀን ይሁንላችሁ። በጣም ናይስ ቱ ሲ ዩ። እኔ ጸጉሬን ወዳችሁታል። ሼር ኮሜንት አድርጉ። የተሰራሁት ደንበል ፊት ለፊት የነፃነት ጸጉር ቤት አለ። ቆጃንጆ ባለሙያዎች አሉ። ሄዳችሁ ተሰሩ። በጣም ደግሞ ቺፕ ነው። እሺ ኤክስፔንሲቭ አይደለም። ላቭ ዩ ጋይስ ባይ